ዛሬ ውሸታሞች እውነተኛ ለመሆን ሲዳዱ በሐሰተኛ የገጠመኝ ድራማ ትውልዶች ስትታመሱ ብዙዎች ካጋራችሁኝ የተስፋዬና የመምህር ግርማ ማንነት ላይ የናንተ ምስክርነት ዛሬም ውስጤ ተቀምጦ እነዚህ ሰዎች በምን አይነት አመጽና በምን አይነት ጥፋት ውስጥ እንዳሉ ሳስብ እንደ አንድ የቅድስት ቤተ ክርስቲያን ልጅ ትምህርታቸውም ሆነ ልምምዳቸው ቤተ ክርስቲያናዊ ነው ስል በምክንያት ነው። አንዳንዶቻችሁ ነገሮቻችሁን እኔ ላይ ጥላችሁ አዎ አርፋችኋል። እኔ ደግሞ የናንተ ጩኸት የናንተ ህመም ዛሬም ያመኛል። ስለሆነም እነዚህ ሰዎች ስራና ምግባራቸውን በእውነት በቅድስ ቤተ ክርስቲያን ስም እቃወማለሁ። ስለሆነም ዛሬ ምናልባት ካሉኝ የተለያዩ ቪዲዮዎች አንዱን ለቅምሻ ያክል አሰማችኋለሁ። ተስፋዬ ገጠመኝ ማን ነው? መምህር ተስፋዬ የሚባል እንደ መላእክት ያስቀመጣችሁት ሰው ማን ነው? ከእርሱ ጋር ለ5 ዓመት የኖረች አንዳንዶቻችሁ ደግሞ የጠፋች የምትሏት እህታችን በምን ሁኔታ ውስጥ አለች? አዎ ውሸት ያመኛል። ዛሬ እኔን በእንደዚህ አይነት ፎቶ ሲያወጡኝ እነ ተስፋዬ አዎ እቺ ዓለም ለውሸተኛሞች ነው።